ፕሮፕሊ ሰሚሽን ቱ ጋድ አለ። ለአምላክ መገዛት ነው። ያ ምን ይባላል አለ? ሙስሊም ይባላል ብሎ ነው የሚያስቀምጠው። ሙስሊም ይታያል። እስቲ አስቀምጥለት። እኛ አይደለም የተረጎም ነው፣ ስኮላሮቹ ናቸው ያስቀምጡት። የዕብራይስጡን ሲያስቀምጡት ምን አሉ? ሙስሊም አስቀምጠው። እሺ ያ ኢስላሚያ አይቻለሁ እኮ ይሄን ከኡስታዝ ሁሱ ጋር የሚያወራውበት ክፍል ስለሆነ ችግር የለውም። ኡስታዝ ሙስሊም አውጣለት። ሙስሊም ተለቅ አድርገው ይብሮ አይታይም። ያ ምንድን ነው የሚለው እዚህ ጋር? አይቻለሁ እኮ ነው። ከአንድም 5 ጊዜ ተወያይቼበታለሁ። አረጌቱ አስወረን ባላ ሙስሊም እያልኩ እኮ ነው። ግልጽ ነው ሀሳቡ፣ ግን እናንተ እንደምትረግሙት አይደለም ነው እያልኩ ያለሁት እኮ ኡስታዝ። ለምን እናንተን ብቻ እንድንሰማ ትፈልጋላችሁ? ውረድ በቃ ውረድ። እና ለምን ይሄ ነው በቃ እንደዚህ ከሆንክ ማለት ያሳየን። አላስወራ እኮ ነው ያልከን ራሱ። ይኸው እዚህ ጋር ምን አለ? ዌንስ ፓርቲኩላር ሙስሊም ኢንፊኒት ፎርም ሲሆን ኢንፊኒት ፎርም ሲሆን ስልም ይባላል አለ። ፕሮፐርሊ አለ ሰሚሽን ቱ ጋድ አለ። ለአምላክ መገዛት ሰሚሽን ነው አለ። ሰሚሽን ማለት መታዘዝ ማለት ነው። ኢስላም የሚለው አረብኛው ቃል ሰሚሽን ማለት ነው። እዚህ ጋር ምን አደረገ? ፕሮፐርሊ አለ። ፕሮፐርሊ ሰሚሽን ቱ ጋድ አለ። ፓርቲኩላር ሙስሊም አለ። ሙስሊም ብሎ ነው ያስቀመጠው። በአረማይክ ሙስሊም ይባላል አለ። በዕብራይስጥም ሙስሊም ይባላል አለ። ቃሉ አለ መጽሐፉ ላይ ራሱ ማለት ነው። አንድ የተወሰነ ነገር ጨምርበትና እኔ አንድ ጥቅስ ላሳያቸውና ወደ ዋን ታይም እንሄዳለን ማለት ነው። ሂድ። ኧረ ቢስሚላህ ኡስታዝ፣ በቃ ከዚህ በኋላ ከሆነም የለም። ትልቁን ነገር እኮ አሳየን። በቃ ሰሚሽን ቱ ጋድ ዋን ሰልፍ አምላክን መታዘዝ ነው። እና ምናልባት ከመታዘዝ ጋር በተያያዘ ባይሆን አንድ የታዘዙ ሰዎችን እኔ አንድ ጥቅስ ልጨምርና ላሳይ። በጣም እኮ የሚያሳዝን ነው። ለምሳሌ ትንቢተ ኢሳያስ ምዕራፍ 1 ቁጥር 19 ላይ እሺ ብትሉ እኔንም ብትታዘዙ ይላል። እኔንም ብትታዘዙ እያለ የምድርን በረከት ትበላላችሁ እያለ እግዚአብሔር ለራሱ መታዘዝን እንደሚያሳይ ይሄ ሰሚሽን ቱ ጋድ ነው የራሱ ማለት ነው። እና መታዘዝ የሚለው ያው ነቢያቶች በአጠቃላይ እሱን መታዘዝና እሱን ማምለክ ላይ የነበሩ ስለነበሩ እንዳለ ሙስሊሞች ናቸው ብለን መሞገትም ከዚህ አንጻር ልናገር እንችላለን ማለት ነው። ኢንሻአላህ ያው ብዙ እንትን ስለማይ አንዳንድ ጨምር። መዝሙረ ዳዊት 56:12 ታውጣለህ ብሩዬ። መዝሙረ ዳዊት ካለ እሺ እዚህ ጋር 56:12 ላይ አማርኛውን ላይ ገባና አምላኬ ሆይ እኔ አለ የምስጋናን ስለት የምሰጥ ከኔ ዘንድ ነው አለ። መጽሐፍ ራስን ስለት ማለት ብጽዓት ማለት ነው ትርጉሙ። በነገራችን ላይ ብጽዓት የምሰጥ ከኔ ዘንድ ነው አለ። ከሱ ዘንድ ራስን የምሰጠው ማለት ነውና የምሰጥ ለሚለው የዕብራይስጡ ቃል የሚጠቀመው አሻሌም ነው የሚለው ትርጉሙ ሸለም ነው ራሱ። ታዘዘ መታዘዝ ማለት ነው ራሱ። በአረብኛ ሰለም ይባላል ራሱ ማለት ነው። እስቲ አውጣውና የውሱንም ራሱ የምሰጥ የሚለው እሺ የምሰጥ የሚለው የዕብራይስጥ ቃል የገባው ምንድን ነው? 56:12 የገባ ባይብል ሀብ ላይ እሺ እሺ ይታለ ባይብል አለ። እሺ አሻሌም ነው። አሻሌም ይላል። አሻሌም ማለት ልክ በእንትን ወይም ዩስሊም የሚል ነገር አለ በአረብኛ ዩስሊም ይባላል። እሱ ሱረቱ ሉቅማን ምዕራፍ 30 ቁጥር 22 ላይ ታገኙታላችሁ። እርሱ መልካም ሰሪ ሆኖ ፊቱን ለአላህ የሚሰጥ ሰው ጠንካራ ገመድን በእርግጥ ጨበጠ ይላል። የሚሰጥ ለሚለው የገባው ቃል ዩስሊም ነው፣ ተመሳሳይ ነው። የሚከራከሩ ይላል ሱረቱ አናም ምዕራፍ 6 ቁጥር ሱረቱ አሊ ኢምራን 3 ላይ እንደዛ ነው። የሚከራከሩ ፊቴን ለአላህ ሰጠው ይላል። ሰጠው ለሚለው የአረብኛ ቃል አስለምቱ ነው የሚለው። በዕብራይስጥ አሽለምቱ ይለዋል። ያንን ማለት ነው አሽለምቱ። መዝሙር 56:12 ላይ ዝግም አለ። ዛሬ ደግሞ ችግር የለውም። በቃ ያዙት፣ ጥቅሱን ያዘው ኢብሮዬ፣ ሌላ ቀን ትጠቀምበታለህ። መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ የምሰጥ ለሚለው የዕብራይስጥ ቃል የገባው አሻሌም ብሎ ነው ያስቀመጠው። አሻሌም ሸለም ማለት ታዘዘ ከሚል ቃል ነው የመጣው። ተገዛ ከሚል ቃል ነው የመጣው። አሻሌም ማለት ግስ መደብ ነው። ኢስላም ማለት ደግሞ በእንትን መታዘዝ ማለት ነው በዕብራይስጥ። ሙስሊም ማለት ደግሞ ምንድን ነው? ታዛዥ ማለት ነው። ሲምፕሊ ቋንቋ ከወጣለ ማለት ነው 56:12 ላይ እሺ ሂብሩ ላድርገው ብዬ ነው። እሺ
እስከዛ ቀጥል ኡስታዝ ነው ያወጣዋለሁ። እሺ ዋን ታይም እሱ ጋር መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ ግቡ። መዝሙረ ዳዊት 2:11 ላይ ያዙት። ለአምላክ በፍርሃት ተገዙ ይላል። ተገዙ መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ ተገዙ እያለ ይናገራል። እንደገና ደግሞ እንትን ላይም የያዕቆብ አይ ቲንክ ምዕራፍ 4 ቁጥር 7 ላይም እንግዲህ ለአምላክ ተገዙ ይላል። ተገዙ መገዛት የሚለው ቃል ተመሳሳይ ነው። ራሱ ኖርማል ማለት ነው። በአረማይስጡ ባይብል ላይ መገዛት የሚልበትን ቃል ተመሳሳይ ነገር ነው። ተገዙ ራሱ ማለት ነው። አስሊሙ የሚለውን አሽሊሙ ብሎ ነው የሚያስቀምጠው። ይሄን ይመስላል። ወደ ዋን ታይም እንሂድ። ዋን ታይም ይሰማል? አሁን ይሰማኛል። ይሰማል? አንተ ጋር ጥያቄ ጠይቄ ነበረ። የወረድከው የነበረው ነፍሰ ገዳይ ነው። ምንድን ነው? ማንን ነው የገደለው? ነፍስ እዛ ጋር የሚናገረው በግልጽ እንትና ኢየሱስ በራሱ በመገለጥ ነው የሚናገረው ብዬ ነው የማምነው። እና ከመጀመሪያ ነፍሰ ገዳይ ነበረ ሲል ከመጀመሪያ ብሎ የሚያሳየው ከአዳም እንደሆነ ነው የሚያሳየው ነው። ይሄ ደግሞ ሪሌት ማድረግ እኮ ማንን የገደለው የጠየቀው ኢየሱስ ምን አለ? እናንተ ከአባታችሁ ከዳቢሎስ ናቸው አለ። ያመሳሰላቸው በምንድን ነው? በምንድን ነው ያመሳሰላቸው? ስለዚህ የመጀመሪያው ነፍሰ ገዳይ ማን ነው አለ? የእናንተ አባት ነው አለ እኮ። ምንድን ነው የገደለው? ማንን ነው የገደለው? ነፍስ የገደለው እሱ ነፍሰ ገዳይ ነበረ። እናንተም ደግሞ ከአባታችሁ አይታችሁ እኔን ልገድሉኝ ነው። እናንተ ከአባታችሁ ያያችሁትን ነገር ታደርጋላችሁ፣ እኔ ከአባቴ ዘንድ ያየሁትን ነገር አደርጋለሁ ብሏል። አባታቸው ማንን ነው ነፍስ የገደለው? ሴጣን ማንን ነው የገደለው? ነፍስ አዳምና ሔዋንም። አዳምን እንዴት እንደገደለው እስቲ ንገረኝ። ባይብል ላይ ነፍሰ ገዳይ ሆኖ እስቲ ባይብል ላይ ማስረጃ ስጠኝ። አዳምና ሔዋን እንዴት እንደገደለ። አዳምና ሔዋንም ሆነ ሌሎች የገደለበት እንትን ሀሳብን ሰጀስት በማድረግ ነው የሚገድለው ነው እያልክ ያለሁት። ሀሳብን ሰጀስት ማለት ነው። እሱ ያንተ ማብራሪያ ነው። የኔ አይደል? ኪሰን የሰጠኝ ማስረጃ ስጠኝ። እንደዛ የኔ ሳይሆን ስጠኝ። ነፍሰ ገዳይ ማንስላየር ነው የሚለው። ማንስላየር የሚለውን ነገር ነፍሰ ገዳይ ነው የሚለው እና የአዳምና ሔዋንን ነፍሳቸውን እንደገደለ እነሱ እንደውም 930 ዓመት ነው የኖሩት። ገባኝ። በመጀመሪያ ሰይጣን የሚለው ሊትራሊ ሰይጣን አይደለም። እሱን እንስማማ መጀመሪያ ነው አይደለም? ችግር የለውም እንደፈለግህ ተርጉም። አሁን እሱ አይደለም ጥያቄ። ነፍሰ ገዳይ ጥያቄ ነፍሰ ገዳይ ላይ ነው። ሊትራሊ አንገታቸውን ቆረጠ እንደዛ አይደለም። እኔ ምንም ነው እሱ ነፍሰ ገዳይ ነው የሚለው ባይብሉ። አዋስ ነፍሰ ገዳይ ነው ያለበት ምክንያት ሀሳቡን ሰጀስት ነው በማድረግ የሚለው ጥቅስ ስተኛ ከሌሎች ጥቅሶች ጋር ሪሌት እያደረኩልህ እኮ ነው። አዳምና ሔዋንን ነው። አዳምና ሔዋንን ሀሳቡን ሰጀስት በማድረግ ነው የገደላቸው የሚል ማስረጃ ስጠኝ። ዘፍጥረት ላይ ኦሪት ዘፍጥረት ስንት ላይ ልግባ? ዳይሬክት የለም። ኦሪት ዘፍጥረት ስንት ላይ ልግባ? ዳይሬክት የለም። አሁንም ቢሆን ምዕራፍ 3 ቁጥር ስንት ላይ የገደል ነፍሰ ገዳይ? ሶስት እኮ ታዲያ ዝም ብዬ እንዴት ዝም ብሎ 3 ስንት ላይ 3 እኮ የታለ የገደላቸው የሚፈልግ 3 ስንት 3:22 3:22 ላይ ስለ ሰይጣን ያወራል። ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው፣ የተገኘበት መሬት ያርስ ዘንድ አለ። አዳምንም አስወጣው ወደ ሕይወት ዛፍ የሚወስድ መንገድ ይላል። የታለ ገደለ የሚለው ነፍሰ ገዳይ አፈርነህና ወደ አፈር እሱ እግዚአብሔር ነው ያለው እንጂ ሰይጣን ገደለው የሚል ነገር የለም። ማስረጃ ከምን የተነሳ ነው ነፍሰ ገዳይ ነፍስ የገደለበትን ነው የጠየቁ። እሱማ እንትን ነው። አፈርንና ወደ አፈር ሲመለስ ማንኛውም ሰው ወደ አፈር ይመለሳል። ነፍስ ከመግደል ጋር ነፍስ መግደል ማለት ነው። እሱን አልጠየቁም። የጠየቁ ጥያቄ ነፍሰ ገዳይ ነው። ስለ ነፍሰ ገዳይ ነው የጠየቁ። እኔም ምን አልኩ መሰለክ? ነፍሱ የገደለበትን አላሳየኝም። ሰይጣን ነፍስ የገደለበትን አሁን አንተ ጨርሻለሁ። ወደ ጥያቄ ልሂድ። ወደ እኔ ጥያቄ ልሂድ። አንዳንድ ጥያቄ ልጠያየቃለሁ። በዚህ መንገድ ያዋጣል። ግን እሺ ጠየቀኝ። የጠየቀኝ ጥያቄ አሪፍ ጥያቄ ነው የጠየቀኝ። ነፍሰ ገዳይ የሚባል ነገር ምን ማለት ነው አልከኝ። አልተጠቀሰም ምንም ነገር አልኩ። አንተ ከተጠቀሰ ማስረጃ አያይዘህ ሌላ ቦታ አትሄድም። ተራው የኔ ነው። አንድ ጥያቄ ነው የምንጠይቀው። አንዳንድ ጥያቄ ነው የምንጠያየቀው። እሺ ኦኬ። አንዳንድ ጥያቄ ነው የምንጠያየቀው። እኔ ለመሸናነፍ አልመጣሁም ነበር፣ ግን ውስጤ እንትን ለመሸናነፍ ሳይሆን በቃ ማስረጃ የለህም እኮ። አዳምን ገደለው አልክ። ሰይጣን አዳምን እንደገደለው ማስረጃ ስለ የለም ወፍ የለም። ዘፍጥረት 3 ላይ አይልማ መገለጥ አይልማ። እሱ ያንተ
ማብራሪያ ነው። የኔ አይደለም። ብዙ ማያያዝልህ ነገር አለ። ማያያዝማ ማያያዝ ትችላለህ። መግደል ማንስላየር ነው የሚለው። እናንተ ከአባታችሁ ከዳቢሎስ ናችሁ። እርሱ ከመጀመሪያው ምንድን ነው አለ? ነፍሰ ገዳይ ነው አለ። ልትገሉኝ ትፈልጋላችሁ አለ። ሀሳብን ነው የሚያወራው። ሲገሉት በሀሳብ ደረጃ ነው። በአንተ ትምህርት አብርሃም ያለ ከራሱ ለምንድን ነው የሚናገረው? ከራሱ ይናገራል። ሌላ ጉዳይ ከራሱ ስለመናገር አይደለም እኮ የጠየቀው፣ ስለ መግደል ነው። አሁን እኮ ከመጀመሪያም ውሸታም ነበር አለ። ስለ ውሸት አይደለም የምናወራው። ስለ ውሸትም ከራስ ስለመናገር አይደለም። መጀመሪያ ነፍሰ ገዳይ ነው ጥያቄ። አንተ ነፍሰ ገዳይ የምትለው አለ ነው። ሌላ ቦታ ላይ ለምን ትሄዳለህ? ጥያቄ ጠየቀኝ። ነፍሰ ገዳይ ነው አለ። በማስዋሸት እኮ ነው የሚገድለው አይልማ። ነፍሰ ገዳይ ነው። ስለ ገዳይ ነው፣ ስለ ገዳል ነው የሚያወራው። ስለ መግደል ነው የሚያወራው። የለም አምጣ ካለ አምጣ። የለም እስቲ መግደል የገደለበት ቃል የገደለበት አንድ ጥቅስ አምጣ። ሰይጣን የገደለበትን አምጣ እናሳየኝ። የእውነት ይሄን ከእንትን ካልከኝ እኔ ክርስትና ነው እወጣለሁ። ሲጀምር በነገራችን ላይ ግን አንተ ረጋ በል፣ መጀመሪያ ረጋ በልና እንትን በለኝ። እኔ በጣም እንትን እያልኩ ነው። አሁን ያልኩህ ነገር ሊትራሊ ሪሌት ቢደረጉ ብዙ ጥያቄ ጠየቀኝ። ጥያቄ አንተ እኮ ጥያቄ ጠይቀኝ። ጥያቄው ላይ ምን አልኩ? ምንድን ነው ያልኩህ? እኔ የመጀመሪያ ነፍሰ ገዳይ ነው ይላል። ሰው ሲገድል አላየውም። እኔ ሰይጣን የገደለበት ጥቅስ ካለ አንተ ንገረኝ። ማስዋሸት ያልኩህ በማስዋሸት መግደል አይባልም። ገደለ ነፍሰ ገዳይ ነው የሚለው አስገደል አይልማ። እንደዛ ከሆነ እኮ አስገደለ ነው። በዚህ መንገድ ነው ሰይጣን የሚሰራው። አስገደል አይልማ። ነፍሰ ገዳይ ነው የሚለው እዛ ጋር ነፍሰ ገዳይ ነው። ከመጀመሪያ ነፍሰ ገዳይ ነው የሚለው። ከመጀመሪያ ነፍሰ ገዳይ ነው አለ። መጀመሪያ ያስገደለው ማንን ነው ስለ አዳምና ሔዋንን አልከኝ። አዳምና ሔዋንን ሰይጣን እንደገደለ የሚያሳይ ነገር ነፍሰ ገዳይ ነው የሚለው። አስገደል አይልም። አስገደለ አይልም። ነፍሰ እኮ የገደለበት ነፍስ አላሳየኝም። አስገደለ ማለትና ገደለ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ቃላቶች ናቸው። ስለዚህ ማስገደል ሌላ ጉዳይ ነው፣ መግደል ሌላ ነው። ከመጀመሪያ አስገዳይ ነበር ጥቅሱ የሚለው። ከመጀመሪያ አስገዳይ ነበር ነው ወይስ ገዳይ ነበር ነው የሚለው? ገዳይ ነበር ነው የሚለው። ገዳይ ነበር ነው የሚለው። የገደለበትን ማምጣት አልቻልክም አንተ። ማምጣት አልቻልክም። ማምጣት ትችላለህ እያልኩ ያለው ዘፍጥረት ሙሉ ሰው ይሄ የአዳምን ታሪክ ኢየሱስ ሙሉና የለም እኮ ዝም ብሎ አየር ላይ ነው ያለው። ምናባዊ ነው። የለም ስለ ነፍስ መግደል አያወራም። እውነት ምናባዊ ነፍስ ሰይጣን ገደለ አይልማ። ሰይጣን ገደለ ነፍስ የሚል ነገር የለም። አምጣ አስገደለ ሌላ ጉዳይ ነው። አፈርነና ወደ አፈር ትመለሳለህ ብሎ ትእዛዙን የሰጠው ማን ነው? ሰጥቶ አይደለም። ቅጣት እኮ ነው ይሄ። ምን ቅጣቱን የቀጠው ማን ነው? ችግር የለም። አፈርነና ወደ አፈር ትመለሳለህ የቀጠው ቀጪው ማን ነው? ቀጪው ማን ነው ነው የምልህ። ቀጪው ማን ነው ነው የጠየኩህ። አስቀጪው ማን ነው? አስቀጪው ማን ነው? ሰይጣን ማለት ነው። ሰይጣን። ስለዚህ ማስቀጣትና መቅጣት ምንድን ነው ልዩነቱ? ማስቀጣትና መቅጣት የሚለያየው ቀጪው ነው ልዩነት። ስለዚህ ቀጪው ነው። ስለዚህ አሁን ሰይጣን የገደለበትን ታመጣለህ። ያስገደለበትን አይደለም የጠየቁ። ነፍሰ ገዳይ ነው ይላል። ነፍስ አስገዳይ ነው አይደለም የሚለው። ነፍሰ ገዳይ ነው። ነፍሰ ገዳይ ነው። የገደለበትን አምጣ ማስረጃ። እሺ ቃል በቃ እንዲቃል እኔ ምንም ልል አልችልም። በዚህ የለም አይደለ? በቃ ስለዚህ ወደ እኔ ጥያቄ እንሄዳለን ማለት ነው። ስለዚህ የመጀመሪያ ጥያቄ አልቋል ማለት ነው። ወደ ሁለተኛው እንሂድ። ሐዋርያት ሥራ ምዕራፍ 7 ቁጥር 15 ላይ ሐዋርያት ሥራ ምዕራፍ 7 ቁጥር 15 ላይ ያዕቆብ ወደ ግብጽ ወረደ፣ እርሱም ሞተ። አባቶችም ወደ ሴኬም አፍልሰው አብርሃም ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ቀበሯቸው ይላል። አብርሃም የት ቦታ ላይ ነው ከሴኬም ከአባት ከኤሞር ልጆች በብር መቃብር የገዛው? ማስረጃ ስጠኝ። ሜቢ ጸሐፊው ጠቅስ ስህተት ነው ብዬ አስባለሁ። ይሄ ነገር ተሳስቷል። እንደዛ ነው ማለት ነው። የተሳሳተው ሉቃስ ነው የተሳሳተው። ይኸው እዚህ ጋር አብርሃም ነው እኮ ከሴኬም። በሴኬም ዘመን አብርሃም ነበረ። አይ ልክ ነው ቃሉ ላይ ማን ነው ስህተቱ ያለው? ማን ጋር ነው ንገረኝ። አብርሃም ጋር ማን ነው? እስጢፋኖስ ጋር ነው ችግሩ ያለው? ይኸው የዘፍጥረት ጸሐፊ ነው የተሳሳተው? እስጢፋኖስ ነው የተሳሳተው? ሉቃስ ነው የተሳሳተው? ወይስ ማን የሚገለብጡት እሱ ናቸው? ማን የተሳሳተው? ሜቢ የማኑስክሪፕት የሚገለብጡት ምን ይችላል? አሁን እኮ ምንም ልል አልችልም እኮ እኔ አሁን የተሰጠኝ ተበርዟል ማለት ነው። የሉቃስ ወንጌል ተበርዟል ማለት ነው። ኖ ሩቱ ላይ እንደዚህ ላይሆን ይችላል። ሩቱ ላይ አውቶግራፍ ሩቱ የለህም። አዎ ተበርዟል ወይ ነው የምልህ። ተበርዟል ወይስ አልተበረዘም? ይሄ ነገር በዚህ ጥቅስ መሰረት ቃሎቹ ይለያያሉ። ተበርዟል አልተበረዘም? መልስልኝ። መበረዝ ማለት ነው። መበረዝ ማለት መጨመር፣ አንድ ነገር ላይ መጨመረው የሆነ ሀሳብ ኦሪጂናሉን ሳይጠብቅ ሲቀር አምጥተህ ላይ ቅሰታ ወይም ደግሞ እንትን ታስገባበት ማለት እኮ። ተበረዘ ወይስ አልተበረዘም? ስህተቱን ማን የጨመረው?
ኢንቴንሽናሊ አይመስለኝም፣ ግን ያው ይሄ ነገር እንትን ብሎብናል። በምን አወቅ ኢንቴንሽናል ያለ መሆኑ? አክሲደንሻል በመሆኑ በምንድን ነው የምታውቀው? ምን ይጠቀማሉ? ወይም በማድረጋቸው ምንድን ነው የሚጠቀሙት እኮ? ምንድን ነው? አይ በምን አወቅ ነው የምልህ እኮ። ኢንቴንሽናል ይሁን አክሲደንሻል ይሁን በምንድን ነው የምታውቀው? በምንድን ነው የሚታወቀው? ማንም ይሄ ነገር በመጨመሩ ምንም እንደማይጠቀም ስለማስብ በምን አወቅ አለመጠቀማቸው? ኢንቴንሽናል ያለ መሆኑን በምን አወቀው? የሥላሴ ትምህርት ለማዳበር ብለው አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ አብ ቃልና መንፈስ ቅዱስን የሚለው ጨምሮ የለ እንዴ? ኢንቴንሽናል አይደለም እሱን አስብ ይችላል። አሁን የኛውን እኮ ነው የምልህ እኮ አሁን እዚህ ጋር ያለው መጨመሩን አካልመንክ ተበርዟል ተበረዘ። ልክ አንተ የሆነ መጽሐፍ ጽፈክ የሆነ ነገር ሲሳሳትብክ ተበርዟል። አሁን በግምት አትንገረኝ፣ ስፔኩሌሽን አትስጥ። እምነት ነው እምነት እስከሆነ ድረስ ስፔኩሌሽን አትስጥ። ይሄ ነገር ሲጨምሩት አክሲደንሻል ነው ወይስ ኢንቴንሽናሊ ነው የጨመሩት? ይታወቃል። እዚህ ጋር የሚናገረው ነገር አለ? ማስረጃ አለ? ምንም የለኝም። ስለዚህ ስፔኩሌሽን አትናገራ። እምነት እኮ ነው ቢያንስ ስፔኩሌሽን ነው። እሺ እዚህ ጋር የተጨመረው ነገር ሀሳቡ በአጠቃላይ ተበርዟል ወይስ አልተበረዘም? የሙሉ ዘሆል የሚያወራው ነው። ሐዋርያት ሥራ ምዕራፍ 7 ቁጥር 15 ላይ ያለው አልተበረዘም ተበርዟል? ሀሳቡ ትንሽ ትዊስት ተደርጓል። ትዊስት አለ። አልተበረዘም ተበርዘዋል ነው የጠየኩ። አልተበረዘም ተበርዘዋል። ኢንቴንሽናሊ ላይሆን ይችላል እንጂ ሜይ ቢ ተበርዟል ብዬ አስባለሁ። ኢንቴንሽናሊ ግን አይደለም። ተበርዘዋል። ወንደርፉል ባይብል ተበርዘዋል ብሎ አመነልን ማለት ነው። ወንደርፉል ጥያቄያችንን ጨርሰናል። አንዳንድ ጥያቄ ነበር የተነጋገርነው። ኢንሻአላህ እናመሰግናለን። ኢብራሂም ቀጥል። ባይብል ከተበረዘ ከዚህ በኋላ ምን እናወራለን ኡስታዝ? አይ ቀጥል ስለ ሌላ ነገር ወይ ሌላ ታስገባና እኔ የመጣሁት ግን ለህይወት ነው የመጣሁት። አንዳንድ ጥያቄ ነው የተነጋገርነው። አንዳንድ ጥያቄ ተነጋግረን ነበር። አንድ ጥያቄ ጠየቀኝ መለስኩልህ። እኔ ከቁርአን ጠይቀኛለህ ስልሽ ከባይብል ጠየቀኝ። አሪፍነት ነው። ኢየሱስ ለምን መጣ? እንደ ባይብል በቃ ኢየሱስ ጨርሰን ነው። አንዳንድ ጥያቄ ሌላ ጥያቄ አውራ ኢብራሂም ካንተ ጋር ቢያንስ አውራኝ እስቲ ያውራ። ግን ምንድን ሌላ ሰው አታስገባም እንዴ? አንድ ሰው 4 ሰዓት 5 ሰዓት ማውራት አለበት? አንዳንድ ሰው አስገባ። አዎ አስገባ። ሌላ ሰው ሞልቷል። መበረዙን ካመንክልን ጥሩ ነገር። በነገራችን ላይ ቀዱት ይሄን ነገር አሪፍ እንትን ናት እቺ። በቀደምም አንዱ ተበርዟል ብሎ አመነ አንዱም ተበርዟል ብሎ አምኖ በጣም ነው ደስ ያለኝ። ተበርዟል ወንጌሉ ላይ ተጨምሯል ተቀንሷል ብሎ አምኖ በጣም ሲዘዋወር ነበረ። አይ ኢብራሂም ያውራ። እሺ እንትና እያደረገኝ ነው። ቆይ አንዴ ምንድን ነው የሚለኝ? ቤቴሌም አለ ወይ ደግሞ አለሽ? ቤቴሌም አይ እሺ ኡስኒ በቃ ማታወራ ከሆነ ላወርድሽ ነው። እሺ ወይ ላወርድ ነው። ቤቴሌም በቃ ታች ኡስኒ ለምን እንደሚገቡ ነው የማይገባኝ ነገር። እኔ ሰላም ሬቲም ደህና ነህ? ሰላም ነው። ደግሞ ከየት መጣህ? አለው እግዚአብሔር ይመስገን። እሺ ጥሩ። ኦኬ ዛሬ እስቲ ጥያቄ አለን። እስቲ እንጠይቅህ። ጥያቄ አለን እንጠይቅህ። እስቲ ለምን እናንተ አትጠይቁም? እንጠይቃለን። እንጠይቀና ትጠይቃለህ። እኔን በየቦታው ጠይቁኛላችሁ። እኔ ከስንት አንዴ መጥቼ ጥያቄ ልጠይቅ ስል ዘለ ጥያቄ አለ ከምትል ኡስታዝ ምን ታስባለህ? አይ አንተ በጣም ወሂድን ነው የምጠይቀው። ወሂድ ብዙ ሲናገር ስለሰሙት መግባት ራሱ በጣም የሚያናደኝ ስለ እውነት ነው የምልህ። ከባለቤቴ ጋር ማውራት ምን ብሎ ነው?
በጣም ነው ባለጌ ነው ራሱ። አይ ባለፈው የሆነ ነገር ብሎ ነው ጥያቄ ያላችሁ ሰዎች እዚህ ጋር ሰው አይታየኝም። ሆኖ እዚህ ሰው አለ። እስኪ አስገቢ። ሬነር አንተስ እንዴት ነው? ምን ላይ ነው ያለው? መሬት ላይ ነው። እንዴት ነው? እያብላላህ ነው? እያነበብክ ነው? በጣም እያብላላህ ነው። እየበላ ነው። አላህ ሂዳያ ይስጠኝ። እዚህ በኋላ ከአንተ ጋር ያ ሁሉ አንድ የመጨረሻ ጥያቄ ጠይቃለሁ። ዛሬ ባይሆንም አንድ የመጨረሻ ጥያቄ ግን ጠይቃለሁ። አንድ ቀን ጠይቃለሁ። አሁንም መጠየቅ ትችላለህ። ትንሽ ለማውራት ስለማይመች ይቅርታ ልጠይቅ። ሰላም አለይኩም። ወአለይኩም ሰላም። እኔ ጄስ በቅርቡ ነው የተቀበልኩት እስልምና እና ስለ ክርስትና ልጠይቅ ነበረ። እስልምና ላይ ምንም ጠይቅ የለኝም እና ምንድነው የአብርሃም ላይ አብርሃም ፈጣሪ ተገለጠለት ቀና ሲል ሶስት ሰዎች አሉ የሚሉትን ክርስቲያኖች አብ ወልድ መንፈስ ቅዱስ ብለው እንትን ይላሉ እና ይህ ነገር እንዴት ነው? የመጀመሪያ ጥያቄ እሱ። ኡስታዝ ትቀጥላለህ ወይስ ላግዝህ ትንሽ? እሺ በቃ ላግዝህ። እስካሁን ድረስ ደክሟል። ይሄ በጣም ቀላል ነገር ነው። ሶስት ሰዎች ተገለጡልኝ የሚለው መገለጥ ማለት ምንድን ነው ነው? መጀመሪያ መገለጥ ማለት ምንድን ነው? መገለጥ ማለት ለምሳሌ የልቡን ገለጠላት ሲል የልቡን ገለጠላት ማለት ልቡን አሳያት ማለት ሳይሆን ልቡ ውስጥ ያለውን ሀሳብ ሰጣት ማለት ነው። ስለዚህ ተገለጠ ሲባል እግዚአብሔር በሶስት ሰዎች መልኩ ተገለጠ ማለት እንጂ እግዚአብሔር ራሱ ተገለጠ ማለት አይደለም። ስለዚህ እነዚህ ሶስት ሰዎች ደግሞ መልአክ መሆናቸውን ባይብሉ ራሱ ስለዚህ ምንድናቸው እነዚህ ሰዎች መልአክ ተብለው እዛው ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ ቁጥር 16 እያለ ቁጥር ምዕራፍ 19 ቁጥር 1 ላይ ምዕራፍ 19 ቁጥር 10 ምናምን እያለ እነዚህ ሰዎች መልአክ መሆናቸውን በግልጽ ይናገራል። ተግባባ? ስለዚህ መላእክት ናቸው እንጂ እግዚአብሔር አይደለም ራሱ የተገለጠው ማለት ነው። በመረጃ ማሳየት ይቻላል ኖርማሊ። እሺ አንዴ ለነሰሰር እንዲረዳኝ ነው እና እንትኑን ጥቅሱን ብትነግረኝ ደስ ይለኛል። መላእክት መሆናቸውን ከምዕራፍ 19 እስከ ቁጥር ከምዕራፍ 18 እስከ ምዕራፍ 19 ብታነበው ታገኘው ነበር ራስህ። ግን እሺ ልስጥህ ለማንኛውም ኦኬ ያለው ጥቅሱ ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ ነው ያለው። መጀመሪያ በቀትርም ጊዜ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሪያ አድባር ዛፍ ተገለጠለት አለ። ለማን? ለአብርሃም። ሶስት ሰዎችም አይኑን ሲያነሳ ሶስት ሰዎች አዩ። እነዚህ ሰዎች አሁን ቁጥር 16 ላይ ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ ይላል። ቁጥር 16 ላይ ቁጥር 22 ላይ ሰዎቹም ከዚያ ፊታቸውን አቀኑ ይላል። ሰዎቹ ተብለው ነው አሁንም የተነገረው። ወደ ሰዶምም ሄዱ፣ አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር አለ። ስለዚህ በብዜት ተናገረና እዚህ ጋር ግን አንዱ ከእሱ ጋር እንደሚቀር በአንዱ አማካኝነት ከእግዚአብሔር ጋር እንደሚነጋገር የሚያሳይ ግልጽ ነገር አለ። ስለዚህ ቁጥር 33 ላይ እግዚአብሔርም ከአብርሃም ጋር ንግግሩን በጨረሰ ጊዜ ሄደ አለ ሁለቱ። ስለዚህ ከእግዚአብሔር ጋር አንደኛው የቀረው በአንደኛው ሰውዬ አማካኝነት ሲያወራ እንደነበር በግልጽ የተናገረው ነው። እንግዲህ ምዕራፍ 19 ቁጥር 1 ላይ ሁለቱም መላእክት ተባሉ። ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። ማን የሸኛቸው ሲባል እዛ ቁጥር 22 ላይ አብርሃም ወደ ሰዶም የሸኛቸው ሁለቱ ሰዎች
ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ፣ ሎጥንም እያለ ይቀጥላል ማለት ነው። ቁጥር 10 ላይ ሁለቱም ሰዎች እጃቸውን ዘርግተው ሎጥን ወደ እርሱ ዘንድ ወደ ቤት አገቡትና መዝጊያውንም ዘጉታል። ሁለቱ ሰዎች አሁን ሁለቱ መላእክት የተባሉት ድጋሚ ሁለቱ ሰዎች ተባሉ ማለት ነው። ቁጥር 12 ላይ ሁለቱም ሰዎች እያለ እግዚአብሔር ሰዶናልና እያለ ይናገራሉ ማለት ነው። ስለዚህ አሁን ሁለቱ ሰዎች እያለ የሰደዳቸው እግዚአብሔር ከሆነ እግዚአብሔር መጀመሪያ በሶስት ሰው ተገለጠ የተባለው ነው። ስለዚህ መጀመሪያ አንዱ እግዚአብሔር ሶስቱንም መላኩን ነው የሚናገረው ማለት ነው። ያው ሶስቱም የራሳቸው የሆነ ሶስት ዓላማ ነበራቸው። እያንዳንዳቸው እንደዛ ነው የሚያስቀምጠው ከዚህ በፊት የነበሩ የአይሁዳውያን እይታ ማለት ነው። ግልጽ ነው? እሺ ግልጽ ነው። ሁለተኛ ጥያቄ ደግሞ ልክ የዛሬ ዓመት አካባቢ ነበር ስለምናስክርበት ምንድነው ያስከበሩኝ ሰዎች ራሱ እስቲል አላመኑም እና እንደ ከፊል ነበር ትሪት ሲያደርጉኝ የነበረው እና በዛ ምክንያትም ትንሽ ከዲኔ ተዘጋግቼ ነበር። አልሐምዱሊላህም ተመልሻለሁ እና የቴሌግራም ግሩፕ ካለ ብጠቁሜ ደስ ይለኝ ነበር። ኢንሻአላህ የቴሌግራም ግሩፕ እኔ ነው ማስገባለሁ። እሺ አመሰግናለሁ። ይሳካል። ይብላኝ እኔ እኮ በጣም ይገርመኛል እንደዚህ ስት እሺ እኔ ኦልሬዲ አሁን ከዚህ በኋላ ብዙም አልቆይም። ኤኒዌይስ ተወሰነ እናስተናግድና ኡስታዝ መንሱር አለ። ኦኬ መግባት የሚፈልግ ሰው ብቻ ያሳየኝ ቁጥር። እሺ ከታች ጥያቄ ያለው በእንደዚህ አልሆነም እና ጥያቄ ያለው የክርስቲያኖች መግባት የምትፈልጉ ካላችሁ። አይ ተው እሱ አይገባም። ጥያቄ ያለው እሺ ቁጥር 1 እሺ ኮማ አለ። ኮማ ወአለይኩም ሰላም ወራህመቱላህ። ሰላም ነው ብሮ። ማን ነው የሚያወራው? ማንኛው ነው የምታወራው? ፒኬ እሺ ይሰማል። ኡስታዝ የለም ታውቃችሁ አለ። ኡስታዝ ድምጽ ግን ታፍኗል። ዝናብ ይዘንባል። ኡስታዝ አንዴ ጥያቄ አለ። ጥያቄ ነበር ጠይቅሽ። ኡስታዝን ነበር ግን መጠየቅ የፈለኩት። ኡስታዝ አለ። ኡስታዝን ነበር ላይክ በትክክል እንዲያስረዱኝ ነበር የፈለኩት። እሺ ኡስታዝ አለ። አንተ አታስረዳኝ ማለት ፈልጌ አይደለም። ገብቶኛል። የጠበቅኩኝ አንተ ነበር ማለት እሱ ችግር የለም አብሽር፣ እኛም እንማርበታለን። ኡስታዝ አለ። ኡስታዝ ያለ አይመስለኝም። እሺ በቃ ሲመጣ ትጠይቃለህ። ቆማለህ። እሺ በቃ እንደዚህ ገብታችሁ ምንም የማታረጉ ሰዎች ታችሁ ነው። አንድ ነገርና አንድ ጠይቅ ይቅርታ ጠይቀሽ። እሺ አሁን እንዲህ እንደምናየው ስለ ራሳችን በጣም ውድ የሆኑ ነገሮች ነው የሚነገሩት እና እስኪ አንተ አሪፍ የምትላቸው 5 ደስ የሚሉ ነገሮች የምንነግረን እኛ የምንማርበታለን ስለ ረሱላችን። እሺ ነቢያችን ሰለላሁ ዐለይሂ ወሰለም የመጀመሪያው አላህ በቁርአን ላይ ያሞካሻቸው ምን ብሎ ሱረቱል ቀለም ላይ ወኢነከ ለዐላ ኹሉቂን ዐዚም፣ አንተ በታላቅ ስነ ምግባር ላይ ነህ አላቸው። አላህ ታላቅ ስነ ምግባር ላይ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ስነ ምግባራቸው አላህ ይመሰክርላቸው ናቸው። አላህ ብቻ መመስከሩ ሳይሆን የሀገራቸው ሰዎች ራሱ ይመሰክሩላቸው ነበር። ሁለተኛ
ቁረይሾች ነቢያችን ሰለላሁ ዐለይሂ ወሰለም ነቢዩ ነው ከመላካቸው በፊት ስማቸው ራሱ መሐመድ አሚን የቅጽል ስማቸው ታማኙ መሐመድ እየተባሉ ነበር የሚጠሩት እና ይሄ አንደኛው ነው። ከዛ በኋላ ሌላ ሶስተኛ ልጨምርልህ። በዚህ ሁኔታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ጊዜ እንግዲህ መገለጡ ሲመጣ ወደ ተራራ ላይ የሆነ ኮረብታ ላይ ቆሙና ያ ሰባሃ እያሉ ጥሪ ተጣሩ ማለት ነው። ጥሪ ተጣርተው ምን አደረጉ? ከዛ ሰዎችን ሁሉ ጠሩ። ከዛ የሆነ ምን አሉ? በቃ መሐመድ ነው የጠራው ምናምን። በቃ ሁሉም መጡ። የዛን ሰዓት ሲመጡ ጠየቋቸው፣ ከዚህ ተራራ ጀርባ እናንተን ሊወጋ የሚመጣ አንድ ኃይል አለ ብዬ ብነግራችሁ ታምኑኛላችሁን? አሉ። አዎ በአንተ ላይ አንድም ቀን ውሸት አስተውለን አናውቅም አሏቸው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም እኔ ከአላህ የተላኩኝ መልእክተኛ ነኝ ብለው ሲሉ ተበን ለከ በማለት የዛን ጊዜ ነው የጀመረው። ስለዚህ አሁንም እዚህ ጋር የምናየው ምንድን ነው? ህዝቦቻቸው ራሱ እሳቸውን የሚጠሉ ህዝቦች የነበሩ ራሱ መጀመሪያ አስተያየታቸውና እይታቸው ውሸት አንድ ቀን በአንተ ላይ አይተን አናውቅም ብለው የመሰከሩላቸው ህዝብ ናቸው ማለት ነው። ሶስተኛ በጣም ብዙ ነገር ልናገር እችላለሁ፣ ግን በቃ በዚህ ተብቃቃና ይሄ ራሱ ከኡማቸው ከነበረው ነገር የሚያብቃቃ ይመስለኛል። ሶስት ነገር ጠቅሼላለሁ ማለት ነው። ስለዚህ ኢንሻአላህ ሌላ ጊዜ ደግሞ በሰፊው ስለሳቸው የምናወራበት ጊዜ ይመጣል ኢንሻአላህ። እሺ የምታነበው ነገር ትፈልጋለህ? ወአለይኩም ሰላም። በቃ ልክላለሁ። አብዱልሐሚድ ናም ኢብሪ ኢንተንሱሩላህ የንሱሩኩም የሚለውና ላይ ያው አንዳንዴ ጥያቄ ይጠይቃሉ። እነሱ ላይ ትንሽ ማብራሪያ ብሰጥበት አላህን ብትረዱ የሚለውን ያው የአላህ ዲን የሚለው ሃይማኖቱን ነው ይላልና እዛ ላይ እንዴት ነው ሃይማኖቱ የሚለው አረብኛው ላይ የለም ብለው ይጠይቃሉና እሱ ላይ ስትንስበ ነገር በልበት ጀዛኩሙላህ። አዋይ ኢንተንሱሩላህ የንሱሩኩም የሚለው ግልጽ ነው፣ ሃይማኖቱን ነው ማለትም ሃይማኖቱን ሲባል ከፍ በማድረግ ማለት ነው። ከፍ በማድረግ እኛ ደግሞ ያው ምድር ላይ ስንመጣ አላህ ሱብሓነሁ ወተዓላ እንድንገዛ ነው የመጀመሪያው ትልቁ ዓላማ የሚመጣ ነው። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። ይህንን ጉዳይ አስመልክቶ ዒሳ ዓለይሂ ሰላም የተናገረበት ሁኔታ አለ። ምንድን ነበር ያለው መሰለ? መን አንሳሪ ኢለላህ አለ። ወደ አላህ ረዳቴ ማን ነው ብሎ ተጣራ። ቃሉ አልሐዋርዩነ ነሕኑ አንሳሩላህ። ሐዋርያትም ምን አሉ? እኛ የአላህ ረዳቶች ነን አሉ። መሰለህ መጀመሪያ ፈለማ አሐሰ ዒሳ ሚንሁም ልኩፍር አለ። ከህዝቦቹ ክህደት በተሰማው ጊዜ ዒሳ ከህዝቦቹ በተሰማው ጊዜ ክህደትን በተሰማው ጊዜ አለ ቃለ መን አንሳሪ ኢለላህ፣ ወደ አላህ ረዳቴ ማነው ብሎ ተጠየቀ። ጥያቄው ከምን የመነጨ ነው ሲባል ከነሱ ክህደት አንጻር ነው የተጠየቀው ማለት ነው። ከክህደት አንጻር ነው ጥያቄው ራሱ። ቃለ መን አንሳሪ ኢለላህ፣ ወደ አላህ ረዳቴ ማን ነው አለ። ተግባባን። ስለዚህ ህዝቦቹ ክህደትን በተሰማው ጊዜ ማለት ነው። ስለዚህ ህዝቦቹ እንዳይክዱት ደግሞ ምን መደረግ አለበት? ሰዎቹ ያው የአላህ ረዳት ሆነው ማለትም ያው እሱን ረድተው ከዒሳ ጋር አንድ ላይ ሆነው የአላህን ዲን ከማስፋፋት አንጻር ነው፣ ክህደትን ከማጥፋት አንጻር ነው ማለት ነው። ግልጽ ነው። ከዛ አንጻር ነው የተቀመጠው።